ከፍተኛ የትምህርት ባለሙያ ኢሚዲየትሊ ሀሳብ ሊሰጥበት ያስቸግራል። በአዲስ አበባ ከተማ ትምህርት ቤቶች ውስጥ የኦሮሚያ ክልል መዝሙር ይዘመርና የክልሉ ባንዲራ ይሰቀል አይሰቀልም በሚል ባለፉት ሳምንታት በከተማ የጸጥታ ችግር ተፈጥሮ ነበር። ለዚህ መነሻ ሆኗል የተባለው በአዲስ አበባ ከተማ ለኦሮምኛ ቋንቋ ማስተማሪያነት ከኦሮሚያ ክልል በውሰት ተወስዶ ተግባራዊ ሲደረግ ነበር የተባለው ስርዓተ ትምህርት ከተማ አስተዳደሩ በአዲስ ባረቀቀው ስርዓተ ትምህርት ይተካል ተብሏል። ዶክተር ሰለሞን እንደሚሉት እናት ቋንቋ መማር እኔ ከሚደግፈው ጉዳይ ምክንያቱም ቋንቋ ከባህል ከማንነት ጋር የተያያዘ ነው። በተግባር ግን ያየነው በቋንቋው ልጆች የሚያስተምሩት መምህራን ጥራት ስለሌለው አየው የስርዓተ ትምህርት ዝግጅት የማንበቢያ መሳሪያ የማስተማሪያ መሳሪያ ደካማ ስለሆነ ልጆቹ በራሳቸው ቋንቋ ማንበብና በጣም ሳይችሉ ሶስተኛ ክፍል አራተኛ ክፍል አምስተኛ ክፍል ደርሰው እናገኛቸዋለን። አየህ ስለዚህ በቋንቋ መማር ብቻ ሳይሆን በቋንቋም ተመረጅን ማን ነው የሚያስተምረው? የት ነው የምትማረው? እንዴት ነው የምትማረው? ለምንድን ነው የምትማረው? ለምንድን ነው የምትማረው ቢኖሩ አለ። በአዲሱ የአዲስ አበባ ከተማ ስርዓተ ትምህርት መሰረት የቅድመ አንደኛ ደረጃ የትምህርት መጀመሪያ ዕድሜ ከ4 ዓመት ጀምሮ ይሆናል። የ11ኛና 12ኛ ክፍል ተማሪዎች ደግሞ የስራና ቴክኒክ ትምህርትን በተለያዩ አማራጮች እንዲማሩ የፍትህና የማንነት ጥያቄ ነው ሲሉ በውጭ የሚገኙ የኢትዮጵያውያን ማህበራት አስታወቁ። በአሜሪካ በአውሮፓና በአውስትራሊያ የሚገኙ 21 ማህበራት በጋራ ባወጡት መግለጫ ለአካባቢዎቹ የማንነት ጥያቄ የሚመጥን ፍትሃዊ መፍትሄ ማስተጋባት፣ አካባቢው መልሶ ማቋቋም፣ የተጎዱትን እንዲያገግሙ መርዳትና አስፈላጊውን የበጀት ድጋፍ መስጠት ትኩረት ሊሰጥባቸው የሚገቡ ጉዳዮች መሆናቸውን ገልጸዋል። ማህበራቱ ይህንኑ መግለጫቸውን ለኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት፣ ለጠቅላይ ሚኒስትር አብይ አህመድና ለሌሎች ከፍተኛ የኢትዮጵያ መንግስት ባለስልጣናት ማስገባታቸውን አመልክቷል። እነዚሁ በአሜሪካ በአውሮፓና አውስትራሊያ ከሚገኙ ማህበራት መካከል የዓለም አቀፍ የኢትዮጵያን ሲቪክ ማህበር፣ የኢትዮጵያን ምሁራን ኔትወርክ፣ ራዕይ ለኢትዮጵያና አድዋ ታላቁ የአፍሪካ ድል ማህበር ይገኙባቸዋል። ማህበራቱ ለዶይቼ ቬለ ላኩት መግለጫ እንዳመለከተው በወልቃይትና አካባቢው ጉዳይ ላይ አስቸኳይ ስብሰባ በማካሄድ የጋራ አቋም ላይ ደርሰዋል። የወልቃይት ጠገዴ፣ ጠለምት፣ ሰቲት ሁመራና ራያ ጉዳይ የፍትህና የማንነት ጥያቄ ነው የሚለውን ይህንን አቋማቸውን የኢትዮጵያ የአፍሪካና የዓለም ህዝብ እንዲያውቁትም እንፈልጋለን ብለዋል። የወጣው መግለጫ የወልቃይት ጠገዴ፣ ጠለምት፣ ሰቲት ሁመራና ራያ ጉዳይ የማንነትና የፍትህ ጥያቄ ነው በሚል ርዕስ ነው። ይህን መግለጫ ያወጡት ከዚህ በፊት በተከታታይ መግለጫ ሲያወጡ የቆዩት 20 የሲቪክ ድርጅቶችና የወልቃይት ጠገዴ፣ ጠለምት፣ ሰቲት ሁመራና የአማራ ዓለም አቀፍ አንድነት ማህበር በጋራ በመሆን በጠቅላላው 21 ድርጅቶች ናቸው። መግለጫው ለኢትዮጵያ ፌዴራል ዋና አመራሮች ጠቅላይ ሚኒስትሩን ጨምሮ እንዲሁም ለአማራ ክልል መንግስት ርዕሰ መስተዳድር እንዲደርስ ተደርጓል። ማህበራቱ በአስቸኳይ መተግበር አለባቸው ብለው በመግለጫቸው ላይ ካሳለፏቸው ውሳኔዎች ውስጥ የአካባቢው ነዋሪዎችን የአማራ ህዝብ ጥያቄ ያለምንም ገደብ ህጋዊ ዕውቅና እንዲኖራቸው ማድረግ ነው። እንዲሁም ለነዚህ አካባቢዎች ሊሰጥ የሚገባው የባጀት ፈሰስ በአስቸኳይ እንዲመደብ ጠይቀዋል። የወልቃይት ጠገዴ፣ ጠለምት፣ ሰቲት ሁመራ የአማራ ዓለም አቀፍ አንድነት ማህበር ሰብሳቢ አቶ በሪሁን ጥሩ የአካባቢው ህዝብ ሊሟላለት ይገባዋል ያሏቸውን መሰረታዊ ጥያቄዎች ያነሳሉ። 2 ዓመት ሙሉ ምንም አይነት መሰረተ ልማት የሌለው የፍትህ ተቋማት የሌሉት 2 ዓመት በሙሉ ራሱን በራሱን ያስተዳደረ 2 ዓመት ራሱን በራሱ ሲያስተዳድር ከራሴ በፊት የሀገሬ ችግር ይበልጣል። ስለዚህ ሀገሪቱ ችግር ነው ያለችበት፣ ጦርነት ነው ያለችበት። ስለዚህ ጦርነቱ ይቀድማል ብሎ አንገቱ ደፍቶ ነው ጦርነቱን ደግፎ ሲታገል የቆየ ማለት ነው። ስለዚህ አሁን ማንነቱን ከተረጋገጠ ሰላም ከሆነ ሀገሪቱ ወደ ሰላም አቅጣጫ ከሄደች በጀት ይፈቅዳል። የወልቃይትና አካባቢውን ጉዳይ በህገ መንግስቱ መሰረት በህዝበ ውሳኔ ለመፍታት በመንግስት በኩል እየቀረበ ያለውን የውሳኔ ሀሳብ አስመልክቶ አቶ በሪውን ሲመልሱም እንዲህ ብለዋል። ህዝበ ውሳኔን የሚባለው ነገር በወልቃይት ውስጥ ላይ ሌላ ህዝብ እኮ የጠየቀ የለም። እኔ ትግሬ ነኝ ብሎ የጠየቀ ሰው የለም። ህዝበ ውሳኔ እንደ ህዝበ ውሳኔ የዜጎችን መብት ሊያረጋግጥ ይችላል። ጥያቄ በሌለበት ግን ይሄ ምክንያታዊ ሊደረግ አይችልም። ማህበራቱ በተከታታይ የሚያወጧቸው መግለጫዎች ግብ የህዝቡን ጥያቄ ማሰማትና ለችግሮቹ ምን መድረግ እንዳለበት የመፍትሄ ሀሳቦችን ማመላከት መሆኑን ዶክተር ሽፈራው ጠቁመዋል። ጥያቄው እንዲቀርብ ማድረግ ነው። በተደራጀ መልኩ ውስጥ ያለው ይህን ድጋፍ ሰጥቶ በጥያቄው ዙሪያ እንዲሰለፍ ነው። ሀገር ቤት ያለው አለኝታ አለን እንዲል ነው። እንደገና ደግሞ ጥያቄው ለመንግስት ምን ማድረግ ህዝቡ ምን ያስባል፣ የህዝቡ ነጸብራቅ የሆነው በውጭ የሚኖረው ኢትዮጵያ ደረጃ የሚሰሩ ሲቪክ
ማህበራት ሁሉ አሉ በዚህ በ21 ውስጥ እና ምን ያስባል መሆን ያለበት ምንድነው የሚለውን ነው እንግዲህ አስመሰጥ እናስተላልፈው እና እንግዲህ ይሄ ዋናው መስመሩ ህዝብን ያነቃል ያደራጃል አለኝታነትን ያሳያል ምንድነው ጥያቄዎችን አንጥሮ ያወጣል ምንድነው መጠየቅ ያለበት የሚለውን ነገር በአስተማሪነቱም በቀስቃሽነቱም ይረዳል መግለጫው። ከመግለጫዎቹ ባሻገር ማህበራቱ ሌሎች ተጨባጭ እርምጃዎችን በቀጣይ የሚወስዱ መሆናቸውንም ተወካዩ ጠቁመዋል። ኢትዮጵያ ጦርነት ሲካሄድ በነበረበት አካባቢ በተለይ ትግራይ ውስጥ ይሰሩ ከነበሩ የኢትዮ ቴሌኮም 700 ሰራተኞች መካከል 200 ያሉ ወደ ስራ ገበታቸው ለመመለስ አለማመልከታቸው ተገለጠ። ኢትዮ ቴሌኮም ስራ ለመጀመር እስካሁን ያመለከቱት ከ700 ሰራተኞቹ መካከል 500 ሰራተኞች ብቻ ናቸው ብሏል። ኢትዮ ቴሌኮም ዛሬ ሐሙስ ጥር 4 ቀን 2015 ዓ.ም በሰጠው መግለጫ በ2015 በጀት ዓመት የመጀመሪያ 6 ወራት 8.1 ቢሊዮን ብር የተጣራ ትርፍ ማግኘቱንም አሳውቋል። ሰሜኑ የሀገሪቱ ክፍል ተቋርጦ የነበረው የደንበኞች አገልግሎት መልሶ ማስጀመሩ በቻሉባቸው አካባቢዎች በተለይ በትግራይ ክልል ጦርነቱ ከመጀመሩ በፊት ከነበሩት 700 ሰራተኞቻቸው መካከል ወደ ስራ ገበታቸው ለመመለስ እስካሁን 500 ያህል ሰራተኞች ብቻ ሪፖርት ማድረጋቸውን የኢትዮ ቴሌኮም ስራ አስፈጻሚ ፍሬሕይወት ታምሩ ተናገሩ። ዋና ስራ አስፈጻሚዋ ጦርነት ሲካሄድባቸው በነበሩ አካባቢዎች ተቋርጦ የነበሩ አገልግሎቶች በአፋጣኝ ለማስጀመር ቅድሚያ በመስጠት አገልግሎቶቹ መጀመራቸውን ገልጸው ጦርነት ሲካሄድባቸው በቆዩ አካባቢዎች የነበሩት የቴሌኮም አገልግሎት ሰጪ ተቋማት ላይ የደረሰው ጉዳት ምን ያህል እንደሆነ የዳሰሳ ጥናት እየተደረገ መሆኑን ጥናቱ ሲጠቃለል በአሃዝ እንደሚያሳውቁ ተናግረዋል። በግማሽ የበጀት ዓመቱ በተለይ በሰሜን እንዲሁም በምዕራብ የሀገሪቱ ክፍል የሚገኙ አካባቢዎች በግጭት ወደ 2716 የሞባይል ኔትወርክ ሳይቶች እንደዚሁም 145 የመደበኛ ሳይቶች ስራ ያቋረጡ መሆኑን ገልጸዋል። የትኛው ዲጂታሉን ለትርፉን አሳድጎ አሁንም በገጠር ያለውን ተደራሽ ያልሆነውን የማህበረሰብ ክፍል ተደራሽ ለማድረግ የሚጥር ተቋም የዘረጋውን መሰረተ ልማት እንዳለመጠቀም ያለ የሚከፋ የሚጎዳ ነገር የዘረጋ ነው የገነባ ነው ማህበረሰቡ እንዲጠቀምበት ነው። ከመጠቀም ባለፈ ደግሞ ኢኮኖሚካል ቫልዩ እንዲኖረው ነው። ኢኮኖሚ ላይ ራሱ ሚና እንዲጫወት ነው እንጂ ለጌጥ የተተከለ መሰረተ ልማት ሆነ ሞባይል ጣቢያ የለም። ተቋሙ በበጀት ዓመቱ የመጀመሪያ 6 ወር 33.8 ቢሊዮን ብር አጠቃላይ ገቢ ማግኘቱን ያሳወቀ ሲሆን የአገልግሎት ጥራት ማሻሻያዎችና አዳዲስ አገልግሎቶችን ወደ ስራ ማስገባቱ ለገቢው መሻሻል ምክንያት እንደሆነ የኢትዮ ቴሌኮም ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። ቤንሻንጉል ጉሙዝ አካባቢ ከፍተኛ ችግር ነው የነበረብን። ከሳምንት በላይ አንድ ክልል ያህል ወጥቶብን የነበረበት ነው። በ6 ወር ካጋጠሙ ከባድ ችግር ከምንለው አንዱ እሱ የሚጠቀስ ነው ማለት ነው። እንደዚሁም በምዕራብ አካባቢ ሀገራችን ምዕራብ ክፍል በጣም ብዙ ቦታዎች ላይ ተዘዋውረ መስራት ያልቻልንበት ጥገና ያላደረግንበት ደንበኞቻችን ቅር የተሰኙበት ነው። አንዳንድ ቦታዎች ላይ ፈጥነን የጠገንበት አክሰስ ማድረግ ስንችል እንፈጥናለን። ምናልባት እናንተ የማታውቋቸው በርካታ እንዳልኳችሁ እንግዲህ ለሳምንት ያህል አሶሳ ሙሉ ለሙሉ ከአገልግሎት ወጥቶብን የነበረው መጠገን የማይቻልበት ከባድ ችግር ገጥሞ ስለነበር 6 ወሮች ማለት ነው። ስለዚህ ሌሎችም ያጋጠሙን ችግሮች ነበሩ፣ የፈታናቸው አሉ። ያልፈታናቸውና አሁንም ከባለድርሻ አካላት ስራ ጋር መስራት ያለብን እየተነጋገርን ነው የምንገኘው። እንደገለጽኩላችሁ ይቀራሉ ገና ሪስቶር ያልተደረጉ ሳይቶች አሉን ማለት ነው። በሰው ሰራሽ ችግር ምክንያት ባለፉት 2 ዓመታት ሲታመሱ በነበሩ አካባቢዎች ተቋርጦ የነበረው የደንበኞች አገልግሎትን ማስጀመር እንደዚሁም የቴሌኮም መሰረተ ልማትና አገልግሎቶችን ለማስቀጠል ሰራተኞቻቸው ከፍተኛ መስዋዕትነት እየከፈሉ በመስራታቸው ድርጅታቸው በግማሽ ዓመቱ አሳካዋለሁ ካለው እቅዱ 96% ማሳካቱን የተናገሩት ስራ አስፈጻሚ በተለይ በቅርቡ ተፎካካሪ በመሆን አገልግሎት ለመስጠት ወደ ስራ ከገባው ሳፋሪኮም ኢትዮጵያ የመሰረተ ልማት ዝርጋታ ጋር በተያያዘ ሰሞኑን በሰመራ ለሰዓታት የደረሰው የኔትወርክ መቋረጥ ችግር በባለስልጣን መስሪያ ቤት የተያዘ መሆኑን ተናግረው በኢትዮ ቴሌኮም ላይ የደረሰውን ጉዳት ለመጠየቅ ጉዳዩ በሕግ ተይዟል ብለዋል። የደንበኞች ቁጥር ካለፈው ጋር ሲነጻጸር 9.2 ሚሊዮን እድገት አለው ያለው ኢትዮ ቴሌኮም 70 ሚሊዮን ደንበኞች ጋር በመድረስ አገልግሎት እየሰጠው ነው ብሏል። የቻይናው የውጭ ጉዳይ ሚኒስትር ቀደም ሲል አዲስ አበባ ገብቷል። አሁን ደግሞ የታላቋ ብሪታንያ ተጠሪ የውጭ ጉዳይ ሚኒስትር አዲስ አበባን ጎብኝተዋል። ኢትዮጵያን ለመጎብኘት የጀርመንንና የፈረንሳይ የውጭ ጉዳይ ሚኒስትሮች ኢትዮጵያ ውስጥ እንደሚገኙም ተዘግቧል። በዜና ወጃችንም በዜና መጽሔቱም ተከታትለናል። ከዚያው
the peace talk that resulted in the signing of የጀርመን የውጭ ጉዳይ ሚኒስትር የወይዘሮ ቤርቦክና የፈረንሳይቷ የወይዘሮ ኮሎና የሁለቱ ሚኒስትሮች ጉዞና ዓላማ የፖለቲካ ተንታኙ አቶ መንግስቱ አሰፋ በሁለቱ ተፋላሚዎች በኢትዮጵያ መንግስትና በትግራይ ነጻ አውጪ ድርጅት በሁለቱ ወገኖች መካከል የተደረሰውን የጋራ ስምምነት ቀጣይና ቋሚ የሰላም ስምምነት እንዲሆን በአገሪቱ በኢትዮጵያ ውስጥ ለማረጋገጥ ነው። እንደሚታወቀውና ተደጋግሞም በብዙዎቹ ዘንድ እንደተዘገበው ፕሪቶሪያ ከተማ ላይ በተካሄደው የሰላም ንግግር የአውሮፓ ህብረተሰብ ተወካዮች ምንም እንኳን ትልቅ የኢኮኖሚ እርዳታ አቅራቢ መንግስታት ቢሆኑም በዚያ ንግግር ላይ በተመልካችነት ደረጃ እንኳን በቦታው እንዲገኙ እነሱ ያኔ አልተጋበዙም ነበር። ያም ቢሆን የቆየውና መሰረት ያለው የጀርመንና የኢትዮጵያ ግንኙነት ወይዘሮ አኔተ ቬበር ለጣቢያችን እሳቸው እንዳሉት አልተናጋም። አሁን ግን ከሰላሙ ስምምነት በኋላ yes the EU's member states but also from the institutions themselves and a gradual improvement በአውሮፓ ማህበረሰብና በኢትዮጵያ መንግስት መካከል ብቅ ብሎ የነበረው አለመግባባት በፖለቲካ ተንታኙ በሚስተር ዊሊያም ዴቪሶን አመለካከት ከሰላሙ ስምምነት በኋላ ተሻሽሎ አሁን ጥሩ ደረጃ ላይ ይገኛል። ያም ሆነ ይህ የፖለቲካ ተንታኙ አቶ መንግስቱ አሰፋ እሳቸው አያይዘው እንዳሉት በአገሪቱ ልህቃን ዘንድ ሆነ በሌሎቹም የህብረተሰብ ክፍሎች በአጠቃላይ አውሮፓኖቹ ማዕቀብ በመጣላቸው ለአማጽያኑ የትግራይ ነጻ አውጪዎች ወገን ለይተው እነሱ ቆመዋል የሚለውን አመለካከት እንዲያራምዱም ያ ሁኔታ ምክንያት ሆነዋል። እንደዚህ አይነቱ አመለካከት ደግሞ በኢትዮጵያ የውጭ ፖሊሲ ላይ ጫና እንደሚኖረውም ተንታኙ ጠቁሞ አልፈዋል። በዓለም አቀፍ ደረጃም አቶ መንግስቱ አሰፋ እንዳሉት ቻይናና ሩሲያ